ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች የዛሬ አርብ ሚያዝያ 16 2018 ዓ.ም ዓለም አቀፍ ዘገባዎችን ይዤላችሁ ቀርቤያለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ዝርዝር ዘገባዎቹ አልፋለሁ። በአሜሪካና በኢራን መካከል በፓኪስታን አደራዳሪነት እየተካሄደ ያለው ድርድር ወሳኝ ምዕራፍ ላይ መድረሱ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ ዛሬ ምሽት ኢስላማባድ ይገባሉ። ይህ ጉብኝት የተመቻቸውም ከፓኪስታን ከፍተኛ ባለስልጣናት ጋር በተደረገ የስልክ ውይይት መሆኑ ተደምጧል። ባለፉት ጥቂት ቀናት ውስጥ 9 የአሜሪካ አውሮፕላኖች የመገናኛ መሳሪያዎችንና የቴክኒክ ባለሙያዎችን ይዘው ኢስላማባድ ማረፋቸው ድርድሩን ወደ ተሻለ ደረጃ ለማሸጋገር ጥሩ እድል ነው ተብሏል። ፓኪስታን ከሁለት ወገኖች ጋር ያላትን ጥሩ ግንኙነት በመጠቀም ጦርነቱን ለማስቆም የምታደርገው ጥረት ከሚያዝያ 8 ጀምሮ የነበረውን ጊዜያዊ የተኩስ አቁም ወደ ዘላቂ ሰላም ለመቀየር ተስፋ ሰጥቷል ተብሏል። በሌላ ዜና በሆርሙዝ ወሽመጥ ላይ ያለው የንግድ ልውውጥ ወደ ዜሮ እየተጠጋ ነው። ባለፉት 24 ሰዓታት ውስጥ 6 መርከቦች ብቻ ወሽመጡን አልፈዋል። ይህም ከጦርነቱ በፊት ከነበረው 140 መርከቦች ጋር ሲነጻጸር እጅግ ዝቅተኛ ቁጥር ነውም ተብሏል። አሜሪካ እንደምትለው እስካሁን 33 መርከቦችን አስቆማ መልሳለች። ጦርነቱ ቆሞ የሆርሙዝ ወሽመጥ በሙሉ አቅሙ ወደ ስራ እንዲመለስ ቢያንስ 6 ወራትን ሊፈጅ እንደሚችል ተገልጿል። ይህ የሆነበትም ምክንያት ኢራን በወሽመጡ ውስጥ የቀበረቻቸውን ፈንጂዎች ለማጽዳት ጊዜ ስለሚፈጅ ነው ተብሏል። በአሜሪካና በኔቶ መካከል ያለው ግንኙነት ወደ ለየለት ጠብ ውስጥ እንዳይገባ ስጋት አሳድሯል። በፔንታጎን በኩል የወጣ አንድ የውስጥ ኢሜል በአሜሪካና በአውሮፓውያን አጋሮቿ መካከል ከፍተኛ ዲፕሎማሲያዊ ቀውስን ፈጥሯል። የአሜሪካ የመከላከያ ሚኒስቴር ቃል አቀባይ ኪንግስሊ ዊልሰን አጋሮቻችን በፈለግናቸው ጊዜ አልተገኙልንም በማለት ኔቶን ወርፈዋል። አሜሪካ በዶናልድ ትራምፕ አጠራር ኔቶ የወረቀት ነብር መሆኑ አብቅቶ የድርሻውን እንዲወጣ ለማድረግ የተለያዩ አማራጮችን እያጤነች መሆኑ ተገልጿል። ስፔን የአየር ላይ ጥቃት ኢራን ላይ ለመሰንዘር የሚረዱ የጦር ቤዞችን አሜሪካ እንድትጠቀምበት ፈቃደኛ አለመሆኗ ይታወሳል። ኢንግላንድም ቢሆን በኢራን ላይ በሚደረጉ ቀጥተኛ ጦርነት ውስጥ የመሳተፍ ፍላጎት እንደሌላት ገልጻለች። ይህም ዩናይትድ ስቴትስ ኦፍ አሜሪካም ቂም እንድትቋጥርባቸው አድርጓል ነው የተባለው። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እኛ የምንሰራው በኢሜል ሳይሆን በይፋዊ ሰነዶች ነው በማለት ምላሽ የሰጡ ሲሆን ጀርመን በበኩሏ የስፔን የኔቶ አባልነት አደጋ ላይ አይደለም ስትል አስተባብላለች። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቆጵሮስ ስብሰባ ላይ ኔቶ የጥንካሬያችን ምንጭ ነው፣ አንድነታችንን መጠበቅ አለብን የሚል ጥሪ አስተላልፈዋል። አሜሪካ ለአውሮፓ ሀገራት ያላትን የዲፕሎማሲ ድጋፍ ልታነሳ ዝግጅት እያደረገች መሆኑ እየተነገረ ሲሆን አውሮፓውያን በትብብር ካልሰሩ አሜሪካ ኢንግላንድ በፎክላንድ ደሴቶች ላይ ያላትን ይዞታ የሚደግፈውን አቋም ልትቀይር እንደምትችል በፔንታጎን ኢሜል ላይ ተጠቅሷል። ይህ ደግሞ በኢንግላንድና አርጀንቲና መካከል ያለውን የቆየ ውጥረት እንዳይቀሰቅስም ስጋት አሳድሯል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዛሬው ዕለት ወደ ሳውዲ አረቢያ ዋና ከተማ ጄዳ መግባታቸው ተሰምቷል። ይህ ጉብኝት በአንድ ወር ውስጥ ብቻ ለሁለተኛ ጊዜ የተደረገ ሲሆን ዋና ዓላማውም ከሳውዲ አልጋውራሽ ልዑል መሐመድ ቢን ሳልማን ጋር በደህንነት ጉዳዮች ላይ ለመምከር ነው። ዩክሬንና ሳውዲ አረቢያ ለረጅም ጊዜ የነበራቸው ግንኙነት በንግድ ላይ የተመሰረተ ቢሆንም በ2022 ሩሲያ ዩክሬንን ከወረረች በኋላ ግንኙነቱ ወደ ፖለቲካዊና ወታደራዊ መስመር ተቀይሯል። ሳውዲ አረቢያ በሩሲያና በዩክሬን መካከል እንደ ገለልተኛ አስታራቂ ሆና ስትሰራ መቆየቷ ይታወሳል። በ2023 በጄዳ ከተማ የሰላም ጉባኤ በማዘጋጀትም የዓለም ሀገራትን ሰብስባ ነበር። ሩሲያ በዩክሬን ላይ የምትጠቀምባቸው በሀገረ ኢራን የሚሰሩ ድሮኖችም ለሳውዲ አረቢያ ትልቅ ስጋት ናቸውም ተብሏል። ሳውዲዎች ከየመን የሚተኮሱባቸውን መሰል ድሮኖች ለመከላከልም የዩክሬንን ልምድ አጥብቆ ይፈልጉታል ነው የተባለው። በአሁኑ ጉብኝት በዋናነት ይወያዩበታል ተብሎ የሚጠበቀው ባለፈው መጋቢት ወር ላይ የተጀመረውን የ10 ዓመት ስልታዊ የደህንነት ስምምነት ላይ ነው። ዩክሬን የድሮን መከላከያ ቴክኖሎጂዎቿን ለሳውዲ ለማጋራትና በሳውዲ ምድር የጋራ ድሮን መከላከያ ፋብሪካዎችን ለመገንባት ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። በአሁኑ ወቅት በደርዘን የሚቆጠሩ የዩክሬን ወታደራዊ ስፔሻሊስቶች በሳውዲ አረቢያ በመክተም የሳውዲን የአየር መከላከያ በማዘመን ላይ ይገኛሉ። ይህ ጉብኝት የተደረገው በመካከለኛው ምስራቅ ውጥረት በነገሰበት ወቅት መሆኑ ለየት ያደርገዋል። ቮሎዲሚር ዜሌንስኪ የመካከለኛው ምስራቅ በአንድ እግሩ በቆመበት በዚህ ወቅት ወደ ሳውዲ አረቢያ ማምራታቸው ብዙዎችን አስገርመዋል። ክቡራን አድማጮች ለሰዓቱ የነበሩን ዜናዎች ይህንን ይመስሉ ነበር። ከሰዓታት በኋላ በሌሎች ዝርዝር ዘገባዎች እስከምንገናኝ ቸር ያቆየን።